ሰላም ጤና ይስጥልኝ። እሱ ባለው ካሊ ሶሎሞን ፍሮም ኢኬ ሴልስ ኤንድ ማርኬቲንግ። ዛሬ የምንወያየው ስለ ሴልስ ፎሎ አፕ ነው። እንግዲህ ሴልስ ፎሎ አፕ እንደምታውቁት በጣም ቤዚክ ከሆኑት የሴልስ ፕሮሰሶች አንዱ ነው። ስለዚህ ዛሬ ይሄንን ያወቀ ሰው በጣም ቤዚክ ሁለት ነጥቦች አሉ። እነዚህ ሁለቱ ነጥቦች እንወያይባቸዋለን። እነዚህ ነጥቦች ደግሞ ለማንኛውም በተለይ ለሽያጭ ሰራተኞች፣ ለማርኬተሮች እንዲሁም ደግሞ ለቢዝነስማኖች እንዲሁም ለሊደርሺፖች በጣም ወሳኝ ስለሆነ እኒህን ሁለት ነጥቦችን በማያዳግም መልኩ ነው የምንወያየው። ምክንያቱም ፎሎ አፕ መሰረታዊና ማንኛውም ሰው ማወቅ ያለበት ስፔሻሊ በፊልዱ ላይ እና በኤሪያው ላይ ቢዝነስ አካባቢ ላይ ያለ ሰው ፐርሰናል ኮሚኒኬሽንም ከፐርሰናል ኮሚኒኬሽንም ጋር ቢሆን ኢምፖርታንት ነገሮች ሁለት ነጥቦች አሉ። እነሱን እያንዳንዳቸው እናያለን ማለት ነው። ፎሎ አፕ ምን ማለት ነው? ደንበኞቻችንን ወይም ደግሞ ደንበኛ የምናደርጋቸውን ሰዎች ክትትል የምናደርግበት ነው። የመጀመሪያ ወደ እኛ ደንበኛ እንዲመጡ የምናደርገው ወሳኙ ክትትል ሲሆን፣ ሁለተኛው ደግሞ ደንበኛም ከሆኑ በኋላ ፎሎ አፕ ያስፈልጋል። ፎሎ አፑ ለምን ያስፈልጋል ተባለ? የሁለተኛው ፎሎ አፕ የሚያስፈልገው ቢዝነሱን ቀጣይነት እንዲኖረው ለማድረግ ማለት ነው። ሪፒቲቲቭ ቢዝነስ ወይም ደግሞ ቀጣይነት ያለው የደንበኝነት ወይም ደግሞ ሎንግ ሪሌሽንሺፕ እንዲኖረን የሚያስችለን ፎሎ አፕ ነው ማለት ነው። እንግዲህ ሴልስን ስናነሳ ቤዚካሊ ፎሎ አፕ ነው። ፎሎ አፕ ማለት ክትትል ማለት ነው። ሌላ ምንም ዴፊኒሽን የለውም። በሁለት አይነት መንገድ እንገልጸዋለን። እንደነገርኳችሁ እነዚህ በመጨረሻ የምነግራችሁ ሁለት ፖይንቶች አሉ። አሁን ግን ፎሎ አፕ ሁለት ጊዜ ነው ልንሰራ የምንችለው። የመጀመሪያው ኒው ከስተመር ለማምጣት የግድ ፎሎ አፕ ያስፈልጋል። እሱ ምንድነው? እንግዲህ የመጀመሪያ ኮሚኒኬሽን ይኖረናል። በመጀመሪያ ኮሚኒኬሽን ምን ማድረግ አለብን? የመጀመሪያ ኮሚኒኬሽናችን በጣም ስማርት አድርገን ኮሚኒኬሽን አፕሪሺየት አድርገን ሀሳብ የምንቀያየርበት ይሆናል። ከዛ በኋላ ደግሞ ሪማይንደር እናደርጋለን። ቆይተን ደግሞ ቫሊዩ ፎሎ አፕ ወይም ደግሞ ስለ ፕሮዳክታችን ወይም ስለ ሰርቪሳችን የምንሰጠው ቤዚክ ፎሎ አፕ ይኖራል ማለት ነው። ስለዚህ ቫሊዩ ስንሰጠው ያኔ ምንድነው የምናደርገው ማለት ነው? አጠቃላይ ስለኛ ፕሮዳክት ፊቸር ሳይሆን ሶሉሽን እና ቫሊዩ በደንብ አድርገን የምናስረዳበት አጋጣሚ ይሆናል ማለት ነው። እንግዲህ በመጨረሻ ያው ሪማይንደር ወይም ደግሞ ቼክ እናደርጋለን ማለት ነው። እንግዲህ ይሄ አዲስ ደንበኛ ለማምጣት ነው። በዋነኝነት ግን ኤግዚስት ደንበኞችን ግን እናደርጋለን። ኤግዚስት ደንበኞችን ሁሌም ቢሆን ፎሎ አፕ እናደርጋቸዋለን። በተለያየ አጋጣሚ ፎሎ አፕ እናደርጋቸዋለን። ስለዚህ የሴልስ ዋና ኪ ተግባሩ ምንድነው? ፎሎ አፕ ማድረግ። አንዳንዴ ሄዶ አዌርነስ ማድረግ ብቻ ሳይሆን ፎሎ አፕ ያስፈልጋል። ደንበኞቻችንን ስታሳቸውን ዲማንዳቸውን በየጊዜው መከታተል ኢምፖርታንት ነው። እሱ ደግሞ ለምን ያስፈልጋል? የጀመርነውን ቢዝነስ ቀጣይነት እንዲኖረው ለማድረግ ያስፈልጋል። በዋነኝነት ግን እኔ እንድታውቁት ፈልገው ሴልስ ፎሎ አፕ ምንድን ነው? ፎሎ አፕ ምንድን ነው? ቤዚካሊ በፎሎ አፕ ላይ ምንድን ነው ማወቅ ያለብን ነገር? ዶንት ቢ ኤ ጎስት ዶንት ቢ ኤ ፔስት የሚል ሁለት ፕሪንሲፕሎች አሉ። ልነግራችሁ የፈለኩት ስለ እነዚህ ፕሪንሲፕሎች ነው። ዶንት ቢ ኤ ጎስት ምን ማለት ነው? አንዳንድ ሰው በባህሪ ዶንት ቢ ኤ ጎስት ቤዚካሊ ዲፋይን የሚደረገው እንዴት ነው? አንዳንዴ የሽያጭ ሰራተኞች አንድ ይመጡና በዛው የሚጠፉበት አጋጣሚ አለ። ሁለት ይመጡና በዛው የሚጠፉበት አጋጣሚ አለ። ይሄ ዶንት ቢ ኤ ጎስት ይባላል። መንፈስ አትሁንብኝ ማለት ነው። እንደ መንፈስ ዝም ብሎ አንዴ ብቻ ወይም ሁለቴ ጠይቆ መጥፋት እሱ እንደ ሴልስ አዋጭ አይደለም። ቤዚካሊ ብነግራችሁ አሁን እኔ በጣም ሪል ሴናሪዮ ማለት ነው የሆነ ደንበኛ እኔ የማውቀውን ፕሮዳክት ሊገዛ አንዴ ሄደው አናገሩት፣ ሁለቴ የማናገሩት ልክ ወስኖ ሊገዛ በሚፈልግበት ሰዓት ላይ የሽያጭ ሰራተኛው ያው በመኪና በሮት ሰው ነው የሚሰራው። ልክ እሷ አጠገብ ላይ ሲደርስ እንደብታሽ ነዳጅ እየጨመረ ይሮጣል። ይሄ ሪል ሴናሪዮ ነው የምነግራችሁ። ጨርሶ እኮ በቃ ከዚህ በኋላ የእነሱን ፕሮዳክት ነው የሚይዝ ብሎ ሬዲ ሲሆን፣ የሽያጭ ሰራተኛው ግን እንደ መንፈስ አጠገቡ ዝም ብሎ ጭራሽ እሱ አጠገብ ሲደርስ ነዳጅ እየሰጠ ይላል። መጠየቅ ማቆም ማለት ነው። ይሄ በጣም ሮንግ የሆነ ነገር ነው። ስለዚህ ሰዎችን ፎሎ አፕ ማድረግ ያስፈልጋል። ሌላው ደግሞ ሪል ሴናሪዮ ለምሳሌ እኔ ከራሴ ፕሮዳክት አንጻር ለመጀመሪያ ጊዜ የኔም ፕሮዳክት ለመጀመሪያ ጊዜ የሚባል ደረጃ የያዘልኝ ሰው አመት በኋላ ሄጄ ያው የኔ ሚስቴክ ነው። ይሄን እርግጥ የፖዚሽን ጉዳይ ነው። እኔ ኃላፊ በነበርኩበት ሰዓት መጀመሪያ ሄጄ አናግሬ ያለኝ እንደ ስራ አስኪያጅ ደግሞ ቢሮ ብዙ ስራዎች ነበሩኝ አልሄድኩም። ከጊዜ በኋላ ሄጄ ግን ሳናግረው ያለ ምንድን ነው አንተ ራሱ መቻለን ያለ እና ፎሎ አፕ ኢዝ ሞስት ኢምፖርታንት። የኔም ፕሮዳክት አልያዘም ለምንድነው ፕሮዳክት ያላስከው ብዬ ስጠይቀው አንተ ራሱ አለ ወይ የሚል ጥያቄ ነው የሚያሳይ። ስለዚህ ያ ዩ አር ራይት ብዬ እኔም የራሴ ሚስቴክ ወስጃለሁ። ፎሎ አፕ ኢዝ ሞስት ኢምፖርታንት ማለት ነው። በአጠቃላይ ግን የሽያጭ ሰራተኞች ትዕግስት ያስፈልጋል። ፎሎ አፕ በምናደርግበት ጊዜ አንድ ጠይቀ ነው፣ ሁለት ጠይቀ ነው፣ ሶስቴም ጠይቀ ነው። ሂደቶች አሉ። አጠያየቃችን የመጀመሪያ አጠያየቁ ራሱ በጣም ኢምፖርታንት ነው። በነገራችን ላይ እንደ ደንበኛ ፎሎ አፕ ስናደርግ በመጀመሪያ ጊዜ ሰጥተው ካዳመጡ ለእሱ ራሱ ትልቅ ምስጋና መስጠት አለብን። በኋላ ምን እናደርጋለን? ሪማይንድ እናደርጋለን፣ እናስታውሳቸዋለን። ዜን አፍተር ምናልባት 7 ዴይስ ደግሞ ሊሆን ይችላል ሄደን ቫሊዩ ፎሎ አፕ ወይም ደግሞ ስለምንሰጣቸው ጥቅሞች በደንብ አድርገን እኛ ልንሰጠው ስለምንችለው አገልግሎት ወይም ደግሞ ፕሮዳክታችን ሊፈተው ስለሚችለው ችግር ወይም ደግሞ ሊሰጠው ስለሚችለው ጥቅም በደንብ ማስረዳት ያስፈልጋል ማለት ነው። ይሄም ካልተሳካ ደግሞ አፍተር ሜቢ ፊው ዴይስ ቼክ እናደርጋለን። ይሄ ሲሆን ነው ፎሎ አፕ የሚባለው።
እንጂ አንድ ጠይቀን ሁለት ጠይቀን አያወርዱም ከኔ የኛም ፕሮዳክት አይጠቀም ብሎ ጄጅ ማድረግ አይቻልም። ምክንያቱም ከስተመር ቢሄቪየርን ዲተርማይን ማድረግ በፍጹም አይቻልም። ስለዚህ አንዱ እሱ ነው። በአጠቃላይ ዶንት ቢ ጎስት ማለት አንዴና ሁለቴ ጠይቀ የኔን ሰርቪስ ወይም የኔን አገልግሎት አይጠቀሙም ብሎ መጥፋት ወይም ደግሞ ጭራሽ አለመናገር በጣም ሪሊ አኖይንግ ነገር ነው የሚሆነው ማለት ነው። ስህተት ስለሚሆን ዶንት ቢ ጎስት ማለት እሱ ነው። ሌላኛውና እንግዲህ ሁለተኛው ፖይንት ዶንት ቢ ቤስት ነው። ፎሎ አፕ እንግዲህ እንትን ይጠይቃል፣ ቴክኒክ ይፈልጋል። ነግራቸዋለሁ። የመጀመሪያው አፕሮቻችን፣ ሁለተኛው አፕሮቻችን፣ ሶስተኛው አፕሮቻችን፣ አራተኛው አፕሮቻችን በየንበት ሁሉ አፕሮቻችን ይለያያል። እንደነገርኳቸው የመጀመሪያ በቃ ጊዜ ወስደው ካናገሩን በደንብ ሪሊ አፕሪሼት አብን ታንክ ብሎ መለያየት አለ። ሰከንድ ታይም አሁንም ደግሞ አለው ሪማይንደር እናደርጋለን። ሰርድ ታይም አሁንም ያ ነገር በደንብ አልተረዱት ሊሆን ይችላል፣ ቢዚ ሊሆኑ ይችላል። በነገራችን ላይ ከስተመሮችን ሲቹዌሽን የከስተመሮችን ያሉበትን ነባራዊ ሁኔታ መረዳት ያስፈልጋል። አልፈልግም ሊል የሚችልበት በነገራችን ላይ ከስተመር አንደርስታንዲንግ የከስተመሮችን ነባራዊ ሁኔታ ስለማንረዳ የምንፈጥረው ችግር ነው። ስለዚህ ምን ይሆናል ፔስት በምናደርገው ዶንት ቢ ፔስት ማለት ይሄ ፔስት ማለት ወይም ቢምቢ ወይም something like that ቢምቢ ፈቃድ አትጠይቅም አይደል? ታባራታለህ ትመጣለች። አንተ ፈቃድ አትጠይቅም እንደመነዝነዝ። ዶንት ቢ ፔስት ማለት እንደ ኦልሞስት እንደዛ ነው። አትነዝንዝ። ደንበኞችን በጣም በተደጋጋሚ በጣም ሮንግ በሆነ አፕሮች ይሄድክ በጨቀጭቃቸው ቁጥ ቫልዩ ትረስት ሊያጡብህ ይችላል። ምክንያቱም ለምንድን ነው የሰው የሚጨቀጭቀኝ? ለምንድን ነው እንደዚህ ኢንሲስት የሚያደርገኝ? አልሸጥለት ብሎ ነው ወይስ ተጠቃሚ አልኖረው ብሎ ነው የሚል ነገር ወይም ደግሞ ሮንግ የሆነ ነገር ቢኖረው ነው እንጂ እኔ ያለ ምን ጨቀጭቀኛል የሚል እሳቤ እንዳይኖራቸው ስንከታተል ፎሎ አፕ ስናደርግ ጥንቃቄ ያስፈልጋል። እንደነገርኳችሁ ፎሎ አፕ ማለት የሴልስ ፕሮሰስ አንደኛውና ዋነኛው በስቴፕ ካየነ የመጨረሻው ነው። ለምን ፎሎ አፕ የሚለው ነገር ማለት ሎንግ ታይም ሪሌሽንሺፕ ለመፍጠር የምንጠቀመው ሜካኒዝም ነው። እሱን ስናደርግ እንደ ጎስትም መንፈስ መሆን የለብንም፣ እንደ ወባም ወይም እንደ ቢምቢ እየመጣን መጨቅጨቅ የለብንም። ስለዚህ ዶንት ቢ ኤ ጎስት ዶንት ቢ ኤ ፔስት። ይሄ ለየትኛውም የሽያጭ ሰራተኛ፣ ለየትኛውም ሊደር ማናጀር ወይም ደግሞ ለየትኛውም ቢዝነስ ኦነር ኢምፖርታንት ነው። በዚሁ አጋጣሚ አካሄድ ሁሉ ያስፈልጋል። አንዳንዴ እኮ በስልክ ደውሎ ይሄን ፕሮዳክት ወይ ሰርቪስ ሮንግ ነው በነገራችን ላይ እንደ ጀማሪ አድሬስ ማድረግ ያስፈልጋል። ፐርሰናል አፍተር ዛት ከመጀመሪያው ሚቲንግ በኋላ ወይም ምናልባት ደግሞ ልንኮሚኒኬት እናደርግ እንችላለን። ስለዚህ አንዳንዶቹ ደውሎ ዝም ብሎ እንዲሁ በየጊዜው የሚጨቀጨቀው ከሆነ ዶንት ፔስት። ለምሳሌ አሁን ደላላ ዝም ብሎ በቃ ምንም ደንበኛ ሳይኖረው ስታናግሩት ለማዋረድ ነው ባይዞ ግን ካለ መብሰል የሚመጣ ነው። በጣም ብዙ ጊዜ ሲጨቀጭቅ እንድትጠራጠር ያደርጋል። ለምን በቃ ምንም ባልተፈጠረበት ጊዜ በቃ እንደዚህ ሆነ እንደዚህ አሁን እየጠፋ ነው አሁን ይሄ ነገር ሊያልቅ ነው የማለት ይሄ ሮንግ የሆነ የዝነዛ ወይም ጭቅጨቃ አድበል ፔስት ይባላል ማለት ነው። በአጠቃላይ ሴልስ ላይ እነዚህ ሁለቱን ነገሮች ማወቅ በጣም ኢምፖርታንት ነው። ዶንት ቢ ኤ ጎስት ዶንት ቢ ኤ ፔስት። መንፈሳቱንብን እንዲሁም ደግሞ ስንኛቱንብን ማለት ነው ወይም ቢምቢያቱንብን ማለት ነው። እንግዲህ ስለ ሴልስ ፎሎ አፕ ማለት ይሄን ያህል ካወራን በቀጣይ ቪዲዮ እስክንገናኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮነታችንን እናሳድግ። እንዲሰራ የምትፈልጉት ቶፒክ አለ ኮሜንት ብታስቀምጡልን እንነጋገራለን። ታንክ ዩ ቬሪ ማች